ኤርትራ ባለፈው በዝርዝር ብዙ ሰው አልገባውም ነበር መሰለኝ እዚህ በዝርዝር 3 ፔጅ 2 ፔጅ እንትኑን ተንተነን በአማርኛ ስናቀርበው የታለ ታዲያ ዋናው ወረቀት ብልጽግናዎች ራሳቸው ለጥፈውት ነበር አጌናዎች እኛ ሶፍት ኮፒው ጭምር ነው ያገኘነው ከውጭ ጉዳይ ሶፍት ኮፒው ገና እንትን የሚሞላ ብሎ ዳሽ ለምናምን ተብሎ ዝም ብሎ ባዶ አድሬሱ ምናምን ያለበት ባዶ የሆነ ጽሁፉን ጭምር ነው ያገኘው ሶፍት ኮፒው ጭምር እና ዝርዝር አንቀጾች ጠቅሶ ነገር እንደሚፈልግ አንቀጹ የዩኤን ቻርተር 1945 በፈረንጆች ዩኤን ቻርተር አንቀጽ 51 ጠቅሶ የኃይል አለመጠቀም ጉዳይ እና የራሳቸውን ሰልፍ ዲፌንስ የአገሮች ራሳቸውን የመከላከል እንትን እንዳላቸው 2-3 አንቀጽ ጠቅሶ የአልጀርስ ስምምነት ጠቅሶ የአስመራ የአቡዳቢ ነው የሳውዲ አረቢያ የኢትዮጵያ መንግስት የሚያውቀው ነገር የለም ኢትዮጵያና ኤርትራ ምን እንደተፈራረሙ የሚያውቀው ነገር የለም በኢትዮጵያ ቴሌቪዥን አልተነገረም ግን ሲታክስ አኪዩስ ያደረገው ኤርትራ መንግስትን የሳውዲ አረቢያው ስምምነት ብሎ ጠቅሷል እኛ ምን እናውቃለን ነው የኢትዮጵያ ህዝብ ምን ያውቃል ነው ፓርላማ ተነግሯል ወይ ደብዳቤው ለሚዲያ ወረቀቱ ይፋ ተደርጓል ወይ ምን እንደተስማማችሁ ይታወቃል ወይ የሚታወቅ ነገር የለም ስለዚህ እዚህ የመጣ ብታቅራራ ምንም የለም የሚታወቅ ነገር የለም በኢትዮጵያ በኩል ቢያንስ እና በተደጋጋሚ ሉዓላዊ ሀገር የኤርትራ ሶቨርኒቲ ኤንድ ቴሪቶሪ ኢንቴግሪቲ ቫዮሌት ያደረገ በኢትዮጵያ ቴሌቪዥን በኢትዮጵያ ጀነራሎችም በአምሳ አለቃውም ባሻውም በደርግ ምርኮኛም በሙሉ ይገባኛል አሰብኩኛ ቅርብነን አፋችን ስር ሆኖ አፍጫችን ስር ሆና እኛ ሌላ እንዴት ታፍነን ሞታለን እኛ ሳፎኬት እንዳንሆን ኢኮኖሚያችን እያደገ ነውና ሄደን እንበላታለን ወይ በህጋዊ ወይ በኃይላችን አሰብማ የኛ ነው የሚል ተደጋጋሚ ትንኮሳ በሚዲያም በጠቅላይ ሚኒስትሩም እየተነገረ በኤርትራ በኩል ዝም ብለው ነበር ዝም አሁን ነገሩ መሬት እያያዘ የጦርነት ዝግጅቱ መሬት ላይ በደንብ አድርጎ እየሄደ እንደሆነ ሲገነዘብ የኢትዮጵያ መንግስትም ቀድሞ ዲፕሎማቲክ ስራ ብሎ ምንድን ያለው ልወረር ነው ያለው ተወረር ያለው ባድመ ያዘብኝ ነው ያለው ይሄ እኮ መንግስት አይደለም የምሬን እኮ ያቺ ወፍ ዘራሽ አልኳችሁ ከአጌና ጋር ታየን ስትወርፈው የነበረችው እንደነሱ የመሰለ ከፊት ለፊት ያመጣ በፍጹም የሰው ውዳቂ ሁላ ተሰብስቦ ባድመ ተወረርኩኝ ይላል አሁን የት ነበርክ አልጀርስ ስምምነት ከሆነ ይውሰደው አልተባለም አላልክም 15 ኪሎ ሜትር ኢትዮጵያ ምድር ላይ ኬላ ሰርቷል የት ነበርክ ቀይሶች መተው ሉዓላዊ ሀገር ሉዓላዊነት ለምን አትጠብቅም ስትባል ምንድን ያልካቸው ያኛውን ቄስ ትልቅ አባት እሳቸው የሀገር ጠቅላይ ሚኒስትሩ መስለው እስኪታዩ ድረስ አሁን ነገር ሲፈልግ ነው ይሄው እኔ ልወረር ነውና ቀድሜ የነገርኳችሁ ነው አሁን የሆነ ነገር አክሽን ከወሰድኩኝ ሰልፍ ዲፌንስ ነው ራሴን ነው እየተከላከልኩኝ ያለሁት በዩናይትድ ኔሽንስ 1945 ዩኤን ቻርተር አንቀጽ 51 አካባቢ ያለው በሱ መሰረት ነው እየተከላከልኩኝ ያለው ለማለት ነው የፈለገው ኤርትራ መልስ ሰጥታለች በዚህ ጉዳይ ምን እንዳለች እንስማው ኢትዮጵያ ኩናትን መውላዕን ርትዓዊን መምሳሉን ሰበብ ሐሰው ትበል أبزح على فحدة معلتات سرعة إثيوبيا أبصعق دبلوماسيا والزمته تسميدو قني اللهم الزمته زي نبوانا صحفي حبرات هاجراتن حيالو مرحت هاجراتن منقستاتن ملخت مسداد زتقال ليو تحسن نايت ملختي نيرترا بتدقاقامي متقطاقون تحسات الأولونتن قزاتا وحدنتن بحصوت زتقنن زخصصنيو أزي مدناقر ملخت زي ياي نهجراو محبر السب بمثلال نتي ننوح اوان نقاريت كدسقل الصنحة أجندا كوينات دقف نمركب زعلم مخانو نخلو بروهيو شقرافس هاريما بعلته كم زبهال أتحكي أبي تبيا سلطان حزو للسلف بالسقنا أبزح على فكرة عامتات بقالاتو أنت تخيلو بحقاو من قدي أدلاين تخوين دما بحيلي ودبات إيرتران محاز زعلمه عندارن زي مغنيون سعوق مرزام زمتن توقتاخو تقباراتن ككايد سنحيو
እንግዲህ ከተቻለ በህግ በሰላም ካልተቻለ በኃይል የኤርትራ አሰብን ጨምሮ ማለት ነው ምጽዋን የሚመኝ አይመስለኝም። የኤርትራ ወደቦችን እወስዳለሁ እያለ ሲያከናውነው የነበረ ያለፉት 2 ዓመታት የሚዲያ ጋጋታ ነው። አጠቃላይ ፕሮፓጋንዳውን ከጠቅላይ ሚኒስትሩ ጀምሮ ያው ሲስተጋባ የነበረው ወዲያው ነው የጀመረው። በነገራችን ላይ ፕሪቶሪያ ከተፈራረመ በኋላ ከዚህ በኋላ ከ4 ኪሎ የሚነቀንቀኝ የለም እሱዬ እንኳን አዳንከኝ እንጂ ከዚህ በኋላ እኔ ወደ አሰብዬ ሄዳለሁ ደግሞ ጊዜ ለመግደል ጋጋ ይሄ አለ ከበሮ መቺው ትላንት ያሳየዋችሁ ብቸኛ ከበሮ መቺ ብቻው ቀርቶ የለም ብቻው ቀርቷል እኮ ከበሮ እየመታ አጨብጫዊ ማለት ነው። የተወሰነ አጨብጫቢ ለማስቀጠል እና ያቺ ጭራሮ ማናት ኮሜንት ያደረገ ነበር ቤተልሔም ጭራሮ እንደነሱም ጭምር ከፊት ለማሰለፍ ማለት ነው ከፊት ለማሰለፍ። ለማንኛውም ያደርገዋል አያደርገውም ውጊያ አይጀምርም አይባልም። እየተዘጋጀ ስለሆነ ለውጊያ ነው እየተዘጋጀ ያለው ለውጊያ ነው። ግን ከውጊያ ውጭ ምን አማራጭ አለው ኢትዮጵያ መንግስት አሁን ስልጣን ላይ ለመቆየት? ዝም ካለ መቆየት ይችላል አይችልም እኮ ውጊያ ውስጥ መግባት አለበት። ዳስፐሬት ሆኖ በፍራስትሬሽን ሄዶ ዘው ብሎ ለመግባት ነው የሚፈልገው። በዚህ አጋጣሚ የሆነ ኃይል ለማግኘት ሰሜኖች እየመጡብህ ነው፣ ሴሜቲክ እየመጡብህ ነው፣ ቀልቱ ወረር ነው፣ መንግስት ሊወርቅ ነው። አሁን እኮ ሌላ ፍሬሚንግ ይመጣ ታውቃላችኋል። ጁንታ ብሎ የሆነ ጊዜ ወያኔ ጁንታ ትህነግ ምናምን ሲባል እንደነበረ ሌላ ፍሬሚንግ ይመጣ። ሻዕቢያ ላይ ሳይሆን ሌላ ሊሆን ይችላል። ሻዕቢያ ስድብ እንዳልሆነ ያውቁታል። ህዝባዊ ማለት ነው ምንም ማለት ነው። ሌላ ይፈጥራል አሁን አብይ አህመድ። ለዚህ ትላንት እሱ ወዳፎም እያለ እና ጀነራሎቹ ይሄ ውድቅራቅ ይሄ የተጣለ ጀነራሎች እነመሰለና አበባው ሄዶ አባታችን ናቸው አያታችን ናቸው እያለ የነበረው እነመሰለ ጀነራል መሰለ መሰረት እነሱን ደግሞ ሄዶ ተሰለፍ ይሏል። መሬት ላይ የምትመኘው ሌላ እናት የምትመኝ ሌላ ነው፣ ገበያ የሚሰጥ ሌላ ነው። በነገራችን ላይ ያው እንደዛ ነው። ግን ጉዳዩ ምንድነው? ሰራዊት አለኝ ቴክኖሎጂ አለኝ የሚለው ይሄ ቴክኖሎጂ ለፋኖ አይሆንም። ይሄ ቴክኖሎጂ ለወራና ቢስማ ኦሮሞ አይሆንም። ሰራዊት እያንቃቃ በዚህ በጥፊ ኮሎኔሉም የማረከ እየገደለ እያሳየን ሚዲያ ላይ ይሄ ሁሉ ጉድ እያየን እኛ እኮ ቴክኖሎጂ አለን። በነገራችን ላይ የዛሬ 4 ዓመት እኮ ምናምን ይላል። እስቲ ንገረን፣ እስቲ የት ነው እየተዋጋ ያለው? እና እንቀጥላለን አንዳንድ ጉዳዮች ላይ እንቀጥላለን። ተመልካች እንቀጥላለን። ይሄ ሰውዬ ማለት ነው ይሄ ሰውዬ የገባንበት ቦታ ላይ እንዳትወጡ ነው የሚለን ያለ። ከዛ አልፎ ደግሞ ኢንፎርሜሽን በመስጠትና ሰራዊትን በማገዝ አሁን በጠላት ላይ እየወሰድን ያለው እርምጃ በከፍተኛ ደረጃ ውጤታማ ነን። ምክንያቱም በህዝብ የተመረጠው መንግስት ያው በምርጫ ነው መንግስትን መቀየር የምትችለው እንጂ በኃይል የሚሆን ነገር የለም። ውጊያውም በተቻለ መጠን በሩቅ የማስቀረት ነው። እምቢ ብሎ የሚመጣና የሚገጥም